አባዬ አያቴን ተሰናብቶ በዛ በጠራራ ፀሐይ ጥላውን ዘርግቶ ጭር ባለ ሰፊ አሸዋማ መንገድ ወደ እኔ ለመድረስ እየገሰገሰ ከኔ ሊደርስ ትንሽ ደቂቃዎች ሲቀሩት ያላሰበው ነገር ገጠመው። በዛ ጭር ባለ መንገድ መሃል አንድ ወጣት የአባዬ ዘመድ የሚሆን በሁለት ግለሰቦች ይደበደባል። ወጣቱ ከመደብደቡ ብዛት ደም በደም ሆኖ ማንነቱ አያስታውቅም ነበር ይላሉ በሰፈሩ የነበሩ አረማራሚ ገበሬዎች። አባይም ለመገላገል ነበር የገባው ብለዋል። ነገር ግን ያኔ የወደቀና በደም የተለወሰ ወጣት ለካ አባዬን አይቶታል፣ አውቆታል። አራጎቴ ድረስልኝ አለው ይላሉ። በዛ መሃል እነዛ ወጣቶች ሳይቀድመን በሚል በመንገድ የዛለውን በፀሐይ የደከመውን የኔን ውድ አባት ጨክነው ከራሱ ላይ ብትር አሳረፉበት። የኔ ውድ አባት ወደቀ፣ እነሱም ተበታተኑ። ያ የወደቀና በደም የተነከረ ዘመዱ እየተቆተተ ጥሎት ጠፋ። በዛ በጠራራ ፀሐይ ለካ የገሰገሰው ለዚህ ነበር። የኔ ውድ አባት የሚከበርበትና የሚታወቅበትን ሰፈር ለቆ ለኔ ብሎ ሲንከራተት አሸዋ ላይ ወድቆ ማንም ያነሳው አልነበረም። ለምን ያህል እንደቆየ በውል ባላውቅም ነገር ግን ቆይቷል። ድንገት አንድ የሚያውቀው ሰው ያገኘውና እንዴ ማገሌ ነው፣ የገሌ አማች እኮ ነው፣ ቤቱም ቅርብ ነው ይልና አናሱኝ ብሎ ከተወሰነ ደቂቃ በፊት የተሰናበተውንና የዘየረውን አያቴ ቤት ይዘውት ይሄዳሉ። ከዛ እንደደረሰም በሰፈር ጤና ጣቢያ ሲያስገቡት አንችልም ብለው ወደኛው ወደ አባቴ አገር መልሰው ሪፈር ይጽፉለታል። ከዛ ወሰዱት። እናቴም ሰማች፣ ወንድሞችን ሁሉም ያገሩ ሰው ሰምቶ ወደ ሌላ ከፍተኛ ሆስፒታል ተጻፈለት። እዛ ይዘውት ሄዱ። እናቴ እንደምትለው አባዬ አንዴ እንኳ አይኑን አልገለጠም፣ ምንም ቃል አልተናገረም። ነገር ግን ሌሊት ላይ አይ ልጆቼ ብሎ በአይኑን ባው ኮለል አለ ትላለች። በዚህ መሃል እንግዲህ ለእኔ በውል የነገረኝ ሰው የለም። ነገር ግን ወደ ቤትሽ እንውሰድሽ ተነሺ ብለው ስነሳሳ እነሱ ያወራሉ። ሰው መቶት እያሉ ያወራሉ። እንዴ የኔን አባት እርግጠኛ ነኝ እሱ ከማንም ጋር አይጣላም። እኔ የከበደም ነገር ይሆናል ብዬ ደግሞ አላሰብኩትም። ወደ እኔ የሚመጣል ብዬ በዛ ሰዓት እንዴት ብዬ ልሰብ? ሐሙስ እኔ ካለሁበት ሰፈር ቆይቶ እንዴት አጁማ ወደ እኔ ሊመጣ ይችላል? ማሰብም አልቻልኩም። በውልም አልነገሩኝም። ግን ወንድሞቼ እየጎረመሱ ስለነበረ ከሰው ጋር ስለሚጣሉ እነሱ አስጠቁት ብዬ በእነሱ መናደድ ጀመርኩ። በእኔ ስበብ ይሆናል ብዬ እንዴት ብዬ አስባለሁኝ። ከዛም ከቤት ወሰዱኝ። ከቤት እንደደረስኩኝ ነገሩ እንደከበደ ገባኝ። የሰፈር ሰዎች መጥተው ከቤታችን ቁጭ ብለዋል። ነገር ግን እናቴ የለችም፣ ወንድሞቼ የሉም። አንድ ወንድሜም እናቴ ጋር ሆስፒታል ነው አባቴ ጋር፣ አንድ ወንድሜ ደግሞ ማን ያጠቃው አባቴም በሚል እነዛን ወጣቶች ፍለጋ ከቤት ወጥቷል፣ ጠፍቷል፣ የለም። ከዛ ነገሩን እስኪ አስረዱኝ ብዬ ግር እንዳለኝ ጠየኳቸው። በምን ምክንያትና የት እንደሆነ ብቻ ነገሩኝ። ብቻ ደነገጥኩኝ። አባዬ እናጣው ይሆን እንዴ? አባዬ ይሞት ይሆን? ኧረ አይሞትም። ከሞተማ እንኳን እኔ የቤቱ ሰው አንኖርም። ምክንያቱም ያለሱ ሁሉም ነገር ጨለማ ነው። እንዴት ብለን እንኖራል? ኧረ አይበለው። ህልም መሰለኝ። ብቻ እንደከበደኝ ግራ እንደገባኝ ህልም እንደመሰለኝ ሌሊቱ ነጋ። ከንጋቱ ላይ ድምፅ ተሰማ። የወንድሜ ድምፅ፣ አባቴ የሚል የለቅሶ ድምፅ። ሮጥኩ፣ እየሮጥኩ ነው። ነገር ግን የህልም ሩጫ እንኳን እየሮጥኩ እየተራመድኩ አይመስለኝም። ከቤት አንስቶ ከአስፓልቱ ድረስ ያለው መንገድ እማያልቅ ረዥም ሆነብኝ። ብቻ እኔ ስሜቱን እንዴት እንደምገልጸው አላቅም። ደረስኩ። ስደርስ ሰዎች ሰብሰብ ብለው ነጭ አልብሰው አባዬን አንጋለው ከመኪና ወርደውታል። ወሮጥኩና ግልጥ ሳደርግ እግሩ ነው። ዞርኩና ደግሞ ስገልጥ ፊቱ ክርችም ብሏል። የኔ ውድ አባት ከራሱ ላይ ቀጭን የቁስል ፋሻ ታስራለች። በቃ ሁሉም ነገር እውነት ሆኗል። ሰዎች እኔን ገፍተር አድርገው መልሰው ሸፈኑት። የዛኔ ምን እንደመሆን አላቅም። ዓለም በሙሉ ጨለመብኝ። መሬት ሰማው ተቀላቀለብኝ። ስሜቱን መግለጽ አልችልም። ብቻ አሞኛል። ሰውነቴ ተብረክርኳል።
እጮሃለሁ፣ ነገር ግን እንባ የለም። ወደ ቤት ወሰዱት። እኔንም ሰዎች ይዘው ተረጋግቼ እንዳለቅስና ከነቀልቤ እንደሆን እውነታውን እንዲቀበል አደረጉኝ። እኔም እንባዬ መፍሰስ ጀመረ። የዛን ዕለት እንባዬ መፍሰስ የጀመረ ለ2 ዓመት ያህል እንባዬ ቁሞ አያውቅም። በሳቅ መሃል ለቅሶ ብቻ ምክንያት እየፈለኩኝ ለ2 ዓመት ያህል እንባዬ ፈሰሰ። አባዬንም ወደማይቀረው ዓለም ለመሸኘት ሁሉም ሰው ተሰባሰበ፣ አለቀሱለት። ዘመድ ወዳጁ አነባ። እንኳን ዘመድ ወዳጁ በስራው ዓለም የሚያውቃቸው እኛም ማናውቃቸው ብዙ ሰዎች መጡ። አንተ ደግ ፍትሃዊ መሪ ብለው አነቡለት፣ አለቀሱለት። በለቅሶ አይመለስም እንጂ የኛ አባት ይመለስ ነበር። ነገር ግን ሁሉንም ጨረሱ። እንደ ቀላል ነገር አባዬን ሸኘ ነው። ከዛም ሰዎች ቁጭ በይ ይበቃሻል አሉኝ። እንዴ መሆናችሁ ነው? ምነው ቀላል አደረጋችሁት? የኔ አባት እኮ ነው አልኳቸው።